የኢራንን ጦርነት የሚያስቆመው ስምምነት እንደተፈረመ ዝርዝሩን በቅርቡ ይፋ እንደሚደረግ ትራምፕ አስታወቁ። 2026 በሆርሙዝ ወሽመጥ የሚያልፉ መርከቦች ክፍያ መፈጸም አይጠበቅባቸውም ተባለ። ዶክተር ቴዎድሮስ በደቡብ አፍሪካ ስለተገደሉ ኢትዮጵያውያን የሰጡት አስተያየት የሀገሪቱን ባለስልጣናት አስቆጣ። በኮምቦልቻ ከተማ በደረሰ የመኪና አደጋ አብዛኞቹ ሴቶች የሆኑ ከ30 በላይ ሰዎች ሞቱ። እነዚህን የሀገር ውስጥና የውጭ መረጃዎች ይዘንላችሁ ቀርበናል። ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው አብራችሁን ቆዩ። የኢራንን ጦርነት የሚያስቆመው ስምምነት እንደተፈረመ ዝርዝሩን በቅርቡ ይፋ እንደሚደረግ ትራምፕ አስታወቁ። አሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ጦርነት የሚያስቆመው ስምምነት እንደተፈረመ እና ዝርዝሩም ይፋ እንደሚደረግ አስታወቁ። ስምምነቱ ዝርዝር ይፋ ይደረጋል ተብሎ እየተጠበቀ ሲሆን ይፋዊ ፊርማ የማኖር ስነ ስርዓቱ የፊታችን አርብ በጄኔቫ የሚከናወን ይሆናል። እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ትግሉ አላከተመም ብለዋል። ሀገራቸው አሁንም በተጠንቀቅ እንደቆመችና በደቡብ ሊባኖስ ከውጊያ ነፃ የሆነ ቀጠና እንደሚኖራት ገልጸዋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ስምምነቱ በአግባቡ ከተተገበረ ለኢራን የሚያኮራ ሰነድ ነው ማለታቸውን የአገሪቱ መገናኛ ብዙሃን ዘግበዋል። አንድ የአሜሪካ ከፍተኛ ባለስልጣን እንደተናገሩት የመግባቢያ ስምምነቱ መፈረሙን ተከትሎ ሆርሙዝ ወሽመጥ በአፋጣኝ ይከፈታል ተብሎ ይጠበቃል። በስምምነቱ መሰረት በሊባኖስ ወታደራዊ ዘመቻ መቆም እንዳለበት ተገልጿል። የሊባኖስ ባለስልጣናት ተፈናቃዮች የአካባቢው ደህንነት ሳይረጋገጥ እንዳይመለሱ ቢያስቡም ብዙዎቹ ወደ ቤታቸው እየተመለሱ ነው። በሆርሙዝ ወሽመጥ የሚያልፉ መርከቦች ክፍያ መፈጸም አይጠበቅባቸውም ተባለ። አሜሪካና ኢራን በተስማሙት የመግባቢያ ሰነድ መሰረት በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ክፍያ መፈጸም እንደማይጠበቅባቸው የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ገለጹ። ምክትል ፕሬዝዳንቱ ከሲኤንቢሲ ቴሌቪዥን ጋር ባደረጉት ቃለ ምልልስ ሆርሙዝ ወሽመጥ ለረጅም ጊዜ ከክፍያ ነፃ ይሆናል ብለን እንጠብቃለን ብለዋል። ጦርነቱ መነሳቱን ተከትሎ ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦች የክፍያ ስርዓት ዘርግታ ቆይታለች። አሁን ከአሜሪካ ጋር በተደረሰው ስምምነት አማካኝነት በሆርሙዝ ወሽመጥ በኩል ያለ ክፍያ ማለፍ ጊዜያዊ ሊሆን እንደሚችል የተናገሩት ጄዲ ቫንስ ዘላቂ መፍትሄ ለማግኘት ከኢራን ጋር መወያየት እንደሚቀጥሉ አስረድተዋል። ክፍያውን ማስቀረት በቴክኒክ ድርድሩ ወቅት የምታነሳው ጉዳይ ይሆናል። አብረን በጠረጴዛ ዙሪያ ተቀምጠን የምንወያይባቸው በጣም ጠቃሚ ነጥቦች ይኖራሉ ብለዋል። የኒውክሌር መርሃ ግብርና ተያያዥ ጉዳዮች በሚቀጥሉት 60 ቀናት ውይይት እንደሚደረግባቸው የኢራን ምክትል የውጭ ጉዳይ ሚኒስትር አስታወቁ። የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪባባዲ ከአሜሪካ ጋር የተደረሰውን ስምምነት ለማረጋገጥ እና የፊታችን አርብ በስዊትዘርላንድ ስለሚደረገው ይፋዊ የፊርማ ስነ ስርዓት ለብሔራዊ መገናኛ ብዙሃን ተናግረዋል። ቴህራን አሜሪካ ላይ ስላላት የአመኔታ ችግር በድጋሚ ገልጸው አገራቸው የአሜሪካን ቃል ኪዳኖች አፈጻጸም እንደምትከታተል ጠቅሰዋል። እስራኤል ቤሩትን ማጥቃቷን ተከትሎ ቴህራን መዛቷ የስምምነቱን ይዘት እንዲፋጠን ያገዘና አንዳንድ ጉዳዮችን የፈታ እንደነበር ጠቁመዋል። ምክትል ሚኒስትሩ ኢራን ድርድሩ በ60 ቀናት ውስጥ ይጠናቀቃል የሚል ተስፋ እንዳላት ተናግረዋል። በኢራን ላይ የተጣሉ ሁሉም ማዕቀቦች እንዲነሱና ከሀገሪቱ የኒውክሌር መርሃ ግብር ጋር የተያያዙ ጉዳዮች ድርድር ከሚደረግባቸው ጉዳዮች ውስጥ መሆናቸውን ገልጸዋል። በዚህ 60 ቀናት ውስጥ ጦርነቱን ተከትሎ ጉዳት የደረሰበትን የአገሪቱን ምጣኔ ሀብት ዳግም ለመገንባት የሚያስችሉ ጉዳዮችም የድርድሩ አካል ናቸው ብለዋል። ዶክተር ቴዎድሮስ በደቡብ አፍሪካ ስለተገደሉ ኢትዮጵያውያን የሰጡት አስተያየት የሀገሪቱን ባለስልጣናት አስቆጣ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ደቡብ አፍሪካ ውስጥ በተገደሉ ኢትዮጵያውያንና ሞዛምቢካውያን ዙሪያ የሰጡት አስተያየት የአገሪቱን ባለስልጣናትን አስቆጣ። ዶክተር ቴዎድሮስ እሁድ ዕለት ደቡብ አፍሪካ ውስጥ ሌላ ዙር መጤጠል ጥቃት እያገረሸ መሆኑን በመጥቀስ ድርጊቱ አገሪቱ ለነጻነት ያደረገችውን ትግል የሚክድ አሳዛኝ ሁኔታ ነው በማለት ገልጸውም ነበር። የዓለም ጤና ድርጅት ዋና ዳይሬክተር በደቡብ አፍሪካ ውስጥ የሚፈጸሙ መጤጠል ጥቃቶች በሺዎች የሚቆጠሩ ቤተሰቦች መፈናቀላቸውንና የሰው ሕይወት በአጭሩ እየተቀጨ መሆኑን በመግለጽ በቅርቡ የሞቱ ኢትዮጵያውያንና ሞዛምቢካውያንን በምሳሌነት ጠቅሰዋል። 5 ኢትዮጵያውያንና 5 ሞዛምቢካውያን መገደላቸውን ያመለከቱት የዓለም ጤና ድርጅት ዳይሬክተር በሺዎች የሚቆጠሩ ዳግም ለህይወታቸው በመስጋት እየሸሹ መሆናቸውን በኤክስ ገጻቸው ላይ ጽፈዋል። ይህንንም ተከትሎ የደቡብ አፍሪካ ባለስልጣናት የዋና ዳይሬክተር አስተያየት ትክክል አለመሆኑን በመጥቀስ በአገሪቱ ውስጥ ተፈጥሯ ስለሚባለው መጤጠል ጥቃት ትክክለኛና አስተማማኝ መረጃም ለዓለም ጤና ድርጅት ለማስረዳት እንደሚፈልጉ ገልጸዋል። በኮምቦልቻ ከተማ በደረሰ የመኪና አደጋ አብዛኞቹ ሴቶች የሆኑ ከ30 በላይ ሰዎች ሞቱ። በአማራ ክልል ኮምቦልቻ ከተማ በደረሰ የትራፊክ አደጋ እናትና ልጅን ጨምሮ 31 ሰዎች መሞታቸውን የከተማዋ ፖሊስ አስታወቁ። 64 ሰዎችን አሳፍሮ ከደሴ ተነስቶ ወደ አዲስ አበባ ሲጓዝ የነበረው አውቶቡስ በኮምቦልቻ ከተማ ሀረጎ በሚባል ስፍራ በገጠመው አደጋ ነው ሰው ህይወቱ የጠፋው።
በአደጋው ሕይወታቸው ከጠፋ መንገደኞች በተጨማሪ ሌሎች ተሳፋሪዎችም ላይ ከባድና ቀላል ጉዳት መድረሱን የኮምቦልቻ ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር ጌታቸው ሙህዬ ለቢቢሲ ተናግረዋል። እነዚህን የመሳሰሉ መረጃዎች በአጭሩ ለማግኘት ቻናሉን ሰብስክራይብ ያደረጋችሁ የደውል ምልክቷን ተጫኑ።